አዲስ አመት ሳይደርስ አብዛኛውን የቤት እቃዎችን የመቀየር እቅድ ላይ ነኝ ባልኳችሁ መሰረት ዛሬ በይፋ አንድ ተብሎ ተጀምሯል። 2019ን እንግዲህ በአዲስ እቃ ብቻ ሳይሆን በአዲስ ኢነርጂም ነው የመቀበል ፍላጎት ያለኝ። እግዚአብሔር ይመስገን። በፍላጎቴ መሰረት ደግሞ እቅዶቼም እየተሳኩልኝ ነው። ታዲያ ዛሬ ከሁሉም እቃዎቼ መጋረጃዬን ነው ቅድሚያ የምቀይረው። አሁን ተሰቅሎ የምታዩት መጋረጃ እዚህ ቤት ገና ልክ ስገባ ነበር ያሰቀልኩት። አሁን በጣም ሰልችቶኛል። አዲስ መጋረጃ ነው የፈለግኩት። ደግሞ በአሁኑ የተለመደ አይነት መጋረጃ አይደለም ማሰቀል የፈለግኩት የራሴ ብራንድ የሆነና ዩኒክ የሆነ መጋረጃ ነው ማሰቅለው። ለእናንተም ሰርፕራይዝ ስለሆነ እስከ መጨረሻው ድረስ ቪዲዮን እዩ። አሮጌው መጋረጃ ከወረደ በኋላ አዲሱ መሰቀል ተጀመረ። ነጩ ፓርት በጣም ስስ እንዲሆን ነበር የፈለግኩት። ሰርፕራይዝ! አይኖ ፐርፕል ከለር መጋረጃሽን ያሰቀልሽው እንደምትለኝ። አዎ ከዚህ በኋላ ዋኖፊ ቤት ውስጥ ፐርፕል መጋረጃ ብቻ ነው የምታየው። ታውቃላችሁ እጩኛዬ ለሽምግልናዬ የከለር ቲሙን ፐርፕል እንደመረጠልኝ። ከዛ በኋላ የፐርፕል ፍቅር በአናቴ ሊደፋኝ ነው የምላችሁ። የድሮ መጋረጃ ይሉቅ ይሄን ይመስላል። የአሁኑ ደግሞ በዚህ መልኩ ተሰቅሎ ቤቴ ውብ ሆኖ ከዚህ በኋላ ሁሌም ፐርፕል ከለር ልክ ስታዩን የትዝ እንደምላችሁ እርግጠኛ ነኝ። ፐርፕል ከለር የኔ የግሌ ብቻ እንደሆነ እወቁልኝ። ደግሞ የሳሎኑን ብቻ አይደለም የመኝታ ቤቱንም ነው የቀየሩልኝ። ከትንሿ ቤቴ ጀምሮ ቤት በቀየርኩኝ ቁጥር አብረውኝ እየመጡ መጋረጃ የሚቀይሩልኝ ናቲ መጋረጃዎች ናቸው። ሁሌም ቢሆን የማቴሪያላቸው ኳሊቲነት ነው የሚገርመኝ። የመኝታ ቤቴ ቢፎሩ መጋረጃ ይሄን ይመስል ነበረ። አፍተሩ በዚህ መልኩ ቆንጆ አድርገው ነው የሰሩልኝ። አሮጌውን የሰቀሉልኝ እነሱ ነበሩ። አሁንም አዲሱን የሰቀሉልኝ እነሱ ናቸው። ከታች የቲክቶክ አካውንታቸው ሜንሽን አደርግላችኋለሁ። እየገባችሁ ስራቸውን ተመልከቱ። ለቤታችሁም ለቢሮአችሁም ቆንጆ መጋረጃ ማሰራት ከፈለጋችሁ ናቲ መጋረጃዎችን ምርጫችሁ አድርጉ። የኔንስ መጋረጃ አልወደዳችሁትም? እስኪ ኮሜንት ሴክሽን ላይ አሳውቁ። ወዳችኋለሁ። ባይ